በትክክል ያልታቀደ ኦዲት ውጤታማ ሊሆን አይችልም። ይሄ አባባል የኦዲት ዕቅድ ሲበላሽ ምን ያህል ከባድ መዘዝ ሊያስከትል እንደሚችል በግልጽ የሚያስጠነቅቅ ነው። እመኑን፣ ይሄ ተራ ማስጠንቀቂያ ብቻ አይደለም፣ በኦዲት ዓለም ውስጥ የማይናወጥ መሠረታዊ ሕግ ነው። ብዙ ሰው የኦዲት ዕቅድን ሲያስብ እንዲሁም ኢሞላ የማረጋገጫ ዝርዝር ይመስለዋል። ግን እውነታው ፈጽሞ የተለየ ነው። እሱ ልክ እንዳንድ ዋና የሕንፃ ፕላን፣ እንዳንድ ብሉፕሪንት ነው። ማንኛውም አስተማማኝ ኦዲት የሚገነባው በዚህ ጠንካራ መሠረት ላይ ነው። ስለዚህ እስኪ ይህን ፕላን በዝርዝር እንመርምረው። እንግዲህ በዛሬው ዝግጅታችን መጀመሪያ ዕቅድ ማውጣት ለምን ከሁሉም ነገር በላይ ወሳኝ እንደሆነ እናያለን። በመቀጠል የኦዲቱን ተልዕኮ እንገልጻለን። የተደበቁ ስጋቶችን እንዴት እንደምናገኝ እንመለከታለን። ዋናውን ስትራቴጂ እንንድፋለን እና በመጨረሻ የሁነትና ግንኙነት እንዴት እንደሚፈጸም እንቃኛለን። እሺ፣ ወደ ክፍል አንድ እንግባ። ዕቅድ ማውጣት ለምን ከሁሉም በላይ አስፈላጊ ሆነ? ምክንያቱም ዕቅድ ዝግጅት የመጀመሪያው እርምጃ ብቻ ሳይሆን እጅግ በጣም ወሳኙ የኦዲት ምዕራፍ ነው። ሁሉም ነገር የሚጀምረው ከዚህ ነው። ያው የኦዲት ዕቅድ ማለት አንድ ጊዜ ተጽፎ ካዝና ውስጥ የሚቀመጥ ሰነድ አይደለም። በፍጹም። ኦዲቱ እየተካሄደ ያለ አዲስ መረጃ ሊገኝ ይችላል፣ ወይም ያልተጠበቁ ስጋቶች ሊፈጠሩ ይችላሉ። ስለዚህ ዕቅዱ ከሥራው መጀመሪያ አንስቶ እስከሚጠናቀቅበት ጊዜ ድረስ እንደ ሁኔታው የሚለዋወጥ የሚያድግ ሕያው ሰነድ ነው ማለት እንችላለን። ጥሩ ዕቅድ ማውጣት በምን ይጠቅማል? እስኪ እንይ። በመጀመሪያ ትኩረታችንን ከፍተኛ ስጋት ባለባቸው ቦታዎች ላይ እንድናደርግ ይረዳናል። ይህም ማለት ጊዜያችንን በማይረቡ ነገሮች ላይ አናባክንም። ከሁሉም በላይ ደግሞ የዓለም አቀፍ የኦዲት ደረጃዎችን ሙሉ በሙሉ እንድናከብር በማድረግ የኦዲቱን ጥራትና ታማኝነት ያረጋግጣል። ወደ ሁለተኛው ክፍል ስንመጣ ደግሞ የኦዲቱን ተልዕኮ መወሰን ነው። ማንኛውንም ዕቅድ ከመንደፍ በፊት የመጀመሪያውና አስገዳጅ እርምጃ የኦዲቱን አይነት በትክክል መለየት ነው። እዚህ ጋር የኦዲት ስምሪት የሚለው ቃል በጣም ወሳኝ ነው። ምክንያቱም ሁሉም ኦዲቶች አንድ አይነት አይደሉም። የፋይናንስ ኦዲት ከሳይበር ደህንነት ኦዲት ፈጽሞ ይለያል። እናም ይሄ የመጀመሪያ ውሳኔ የኦዲቱን ወሰን፣ የስጋት አቀራረብና የማስረጃ አይነቶችን ጨምሮ ሁሉንም ቀጣይ እርምጃዎች ይወስናል። ይሄ ሰንጠረዥ ልዩነቱን በጣም አጉልቶ ያሳያል። ለምሳሌ እስኪ እንመልከት። የፋይናንስ ኦዲተር በሂሳብ መዛግብት ውስጥ የቁጥር ስህተቶችን ሲፈልግ፣ የአይቲ ኦዲተር ደግሞ ትኩረቱ የስርዓት መቋረጥ ወይም የውሂብ መጥፋት ስጋቶች ላይ ነው። ትኩረታቸው፣ የሚጠቀሙባቸው መሳሪያዎች፣ ሁሉም ነገር እንደ ኦዲቱ አይነት ይለያያል። አሁን ደግሞ ወደ ሦስተኛው ነጥባችን የተደበቁ ስጋቶችን ማግኘት። ልክ ቅድም እንዳልነው ነው። አንድ አርኪቴክት ንድፍ ከመስራቱ በፊት መሬቱን በደንብ እንደሚቃኝ ሁሉ ኦዲተርም ዕቅዱን ከመንደፉ በፊት ሊያጋጥሙ የሚችሉ ችግሮችን በጥልቀት መለየት አለበት። ጥሩ ጥያቄ ነው። ታዲያ ኦዲተሮች ችግርን የት ነው የሚፈልጉት? መልሱ በሁለት የተለያዩ ደረጃዎች ነው። እስኪ እንያቸው። ልዩነቱን በቀላሉ ለማስቀመጥ ማክሮ ስጋትን በለው። ይህም ድርጅቱ በሙሉ ላይ ተጽዕኖ ሊያሳድር የሚችል ደካማ አመራር ሊሆን ይችላል። ማይክሮ ስጋት ደግሞ በአንድ የተወሰነ የዕቃ ክምችት ግምት ላይ የተፈጠረ ስህተት ሊሆን ይችላል። አንዱ ትልቁን ምስል ሲሆን፣ ሌላኛው ደግሞ ዝርዝሩን ይመለከታል። እዚህ ላይ የምትታየዋ 12 ወር የምትለዋ ቁጥር ቀላል ነገር እንዳትመስል በጣም ወሳኝ ነች። ኦዲተሮች ይህ ድርጅት በሚቀጥለው 1 ዓመት ውስጥ ሊዘጋ ይቻላል ወይ የሚለውን እጅግ ከባድ ጥያቄ መመለስ አለባቸው። ይህ ግምገማ የአንድን ኩባንያ ሕልውና የሚመለከት ነው። ወደ ማጭበርበር ስጋት ስንመጣ ደግሞ እዚህ ጋር ምንም አይነት ይቻላል ወይም ምናልባት የሚባል ነገር የለም። የኦዲት ደረጃዎች ኦዲተሮች እንዲከተሏቸው የሚያስገድዷቸው ጥብቅ ሕጎች አሏቸው። ለምሳሌ ገቢን በተመለከተ የማጭበርበር ስጋት እንዳለ አድርገው እንዲያስቡ እና የአመራሩን ቁጥጥር የማለፍ አደጋን እንዲመረምሩ ይጠበቅባቸዋል። እሺ፣ ስጋቶችን ለይተናል። አሁን ምን እናድርግ? አሁን ነው እንግዲህ ዋናው ሥራ የሚጀምረው። እነዚያን ስጋቶች ለመቋቋም የሚያስችል አጠቃላይ የኦዲት ስትራቴጂ የምንፈጥርበት ጊዜ። ያው ስትራቴጂ ዝም ብሎ በአየር ላይ የሚሰራ ነገር አይደለም። እያንዳንዱ ውሳኔ ምክንያት አለው። ልክ አንድ ሐኪም ለተለየ በሽታ የተለየ መድኃኒት እንደሚያዝዝ ሁሉ ኦዲተርም በቀደመው ደረጃ ላገኛቸው ልዩ ስጋቶች የተዘጋጀ ብዙ ዕቅድ ይነድፋል። ታዲያ ይሄ ስትራቴጂ እንዴት ነው ቅርጽ የሚይዘው? በአራት መሠረታዊ ውሳኔዎች ነው። እስኪ አንድ በአንድ እንያቸው። የምንከተለው የአሰራር ዘዴ፣ የምንጠቀማቸው የቴክኖሎጂ መሳሪያዎች፣ የምንመድበው የቡድን አባላት እና የምንሰራበት የጊዜ ሰሌዳ።
ይህ የኦዲት ዕቅዱ የጀርባ አጥንት ነው ማለት ነው። የዋናው ፕላን ምን ያህል ሁሉን አቀፍ መሆኑን ከእነዚህ ነጥቦች መረዳት ይቻላል። ለምሳሌ የመጀመሪያውን ነጥብ እንውሰድ፣ ማቴሪያሊቲ ወይም የቁሳዊነት ደረጃን መወሰን። ይህ ማለት ኦዲተሩ የትኛው ስህተት ነው የፋይናንስ መግለጫውን ተጠቃሚ ውሳኔ ሊለውጥ የሚችል ትልቅ ስህተት ተብሎ የሚቆጠረው የሚለውን ወሳኝ መስመር ያስቀምጣል ማለት ነው። እንግዲህ ዕቅዱ ተነድፏል፣ ሁሉም ነገር ተዘጋጅቷል። ግን ስራው ገና አላለቀም። የመጨረሻው እና ወሳኝ ምዕራፍ ይቀራል። ይሄውም ዕቅዱ ላይ ይሁንታ ማግኘት እና ከኩባንያው አመራር ጋር መነጋገር። ማንኛውም የኦዲት የመስክ ሥራ ከመጀመሩ በፊት ዕቅዱ ጥብቅ የሆነ የጥራት ቁጥጥር በር ማለፍ አለበት። በመጀመሪያ ሥራ አስኪያጁ ይገመገመዋል፣ ከዚያም የድርጅቱ ባልደረባ ወይም ፓርትነር ይገመገመዋል። ይህ ለምን አስፈለገ? የኦዲቱን ጥራት ለማረጋገጥ እና ምንም አይነት ስህተት ከመጀመሪያው እንዳይፈጠር ለመከላከል ነው። ከአመራሩ ጋር ያለው ግንኙነት ኦዲቱ ሲያልቅ ብቻ የሚደረግ ነገር አይደለም፣ በፍጹም። ይሄ ተከታታይ ሂደት ነው። ኦዲተሮች ከመጀመሪያው ጀምሮ ስለ ዕቅዳቸው ያሳውቃሉ። በሂደት ላይ ያሉ ወሳኝ ጉዳዮች ሲያጋጥሟቸው ወዲያውኑ ሪፖርት ያደርጋሉ። በመጨረሻም ውጤቱን ይወያያሉ። ዋናው ዓላማ በመጨረሻው ሰዓት ምንም አይነት ያልተጠበቀ ነገር እንዳይኖር ማድረግ ነው። በአጠቃላይ ስናየው ልክ አንድ ፎቅ የሚያምር ሕንፃ ጥንካሬው ከማናየው መሠረቱ እንደሆነ ሁሉ የአንድ ታማኝ የኦዲት ሪፖርት ጥንካሬም ከጀርባው ካለው ጥንቃቄ የተሞላበት ዕቅድ ነው። ስለዚህ በሚቀጥለው ጊዜ ያንን አንድ ገጽ ብቻ የሆነ ቀላል ይመስል የኦዲት ሪፖርት ሲመለከቱ ከጀርባው ያለውን ይህንን ሁሉ ግዙፍ የማይታይ የሕንፃ ፕላን ያስታውሳሉ።